ጉዳይ ለማስፈጸም ሄዳችሁ የቢዝነስ መሪዎች ጉዳያችሁ እየተፈጸመላችሁ ያልሆነው ፕሮፐርሊ ሀሳባችሁን ኮሚኒኬት ማድረግ ስለሚከብዳችሁ ነው። ለማታውቁ ሰዎች አሌክስ እባላለሁ። የኔ ስራ የእናንተ የሀሳብ አገላለጽ ጥሩ የተሻለ እንዲሆንና ተደማጭ እንድትሆኑ አግዛችኋለሁ። በዛሬው ቪዲዮ ምንድነው ማስተምራችሁ እንዴት አድርጋችሁ ነው ሀሳባችሁን ሰዎች ሊረዷችሁ በሚችሉበት መንገድ ክሊር አድርጋችሁ መናገር የምትችሉት የሚለውን ነገር አስተምራችኋለሁ። እስኪ መጀመሪያ ስለ ችግሩ እናውራ። ችግሩ ምንድነው? እናውቀዋለን። ሀሳብ አለን እኮ መናገር የምንፈልገው የሆነ ሰዎች እንዲረዱት እንዲሰሙት የምንፈልገው ሀሳብ አለን። ከዛ እሱን ግን ቃላትን ተጠቅመን ስናወጣው ለእኛ ራሱ ግራ ይገባናል። እንዲህ ነው እንዲያሰብኩት እንዲህ ነው ልናገር የነበረው እና ሰው ደግሞ በተለየ መንገድ ተረድቶት እንደው የሆነ ሲወዛገብ የምናስተውለውና ጥሩ ስሜት አይሰማንም፣ ደስ ይደብረናል። እንዲህ አልነበረም ማወቅ አለበት እንላለን። ይሄ ብዙ መሪ ጋር ለምን እኔ የራሴን ችግር ነበረ። በኋላም ደግሞ ኮች ከማድረጋቸው የቢዝነስ መሪዎች የተረዳሁት ትልቅ የኮሚኒኬሽን ስህተት ነው። ስህተትም ብቻ ሳይሆን ልማድ ብለን እንሄድና ጀስት ፊክስ የምናደርግበትን መንገድ ደግሞ እነግራቸዋለሁ። መንገዱ ምንድነው? ፊክስ የምናደርግበት የመጀመሪያው ጀስት ዋና ሀሳባችን መርዳት ፍሬምወርክ እንዲኖረ ነው። እኔ ሪከመንድ ማድረጋችሁ ፍሬምወርክ ማለት ማፕ ነው፣ የጭንቅላታችን ማፕ ነው። ለምሳሌ ከቱሉ ዲምቱ ጀስት ሜክሲኮ መንዳት ብፈልግ ወይም መንዳት ብትፈልጉ እናንተ እና የማታውቁት ቢሆን መንገዱ ዝም ብላችሁ ባገኛችሁት መንገድ የምትሄዱ ከሆነ ረጅም ጊዜ ይፈጅባችኋል። ለእናንተ እየተወዛገባችሁ ነው የምትሄዱት። ስትሄዱ ደግሞ መጨረሻ ላይ ጀስት የምትፈልጉት ዴስቲኔሽን ላይ ላይሆን ይችላል የሚያወጣችሁ ያ መንገድ ማለት ነው። ለምን መጀመሪያ ፕላን ያደረጋችሁት ነው። ኦኬ በዚህኛው ልሄድ ወይስ በዚህኛው ልሄድ፣ ከዛ አይ በዚህ ነው የሚሄደው ብላችሁ ስትሄዱ ግን ትደርሳላችሁ። ለምን ታውቁታላችሁ የት እንደምትደርሱ። ሀሳባችንን ክሊር በሆነ መንገድ ኮሚኒኬት ለማድረግ የሚያስፈልገው ከኛ እሱ ነው። ሜንታል ማፕ ያስፈልገናል which is communication frameworks። አንድ ኮሚኒኬሽን ፍሬምወርክ ላይ እንገራችሁ ሁልጊዜም ቢሆን በተለይ አስፈላጊ የሆነ ቦታ ላይ ስቴኩ ከፍ ያለበት ፕሬሽር ያለበት ጫና የሚያሳድርባችሁ ቦታና አጋጣሚ ላይ ከሆናችሁ you need to ask one question። ምን የሚለው what is the one thing እና ዋናው ጉዳይ ምንድነው? እዚህ አንድ ደንበኛ አለ በግል ኮች የማደርገው ሰውና አንድ ቀን የንግድ ባንክ ይሄዳል ጉዳይ ለማስፈጸም ማለት ነው። ከዛ ጉዳዩ 9ኛ ፎቅ ነው የሚካሄደው ብሎ ይሄዳል። 9ኛ ፎቅ ሲጠይቃቸው አንድ ሴት ነው ያገኘሁት አለ። ልክ ደግሞ የነበረ ብዙ ኦርጋናይዝ አልነበርኩም አልተዘጋጀሁም። ይሄ ጀስቲካት አይደለም 21 ሄዳለችኝ አለ። ኦኬ ሄድኩኝ። ከዛ 21ም ከቦታ ቦታ ሲል ይቆዩና ይሄማ 9 እኮ ነው ታች ነው ሲመለስ ከዛ በትክክል ለማስረዳት ሲሞክር አወዛ ነው ጉዳይ የሚፈጸምለት ማለት ነው። አያችሁ እንደዚህ አይነት ውዝግብ፣ እንደዚህ አይነት ድካም፣ እንደዚህ አይነት አለመግባባት የሚፈጥረው መጀመሪያ ከኛ ይሄንበትን ዓላማ ሳናቅ ከዛ ደግሞ ምንድነው የዚህ ጉዳይ ዋና ዓላማ ምንድነው ማሳለፍ የሚፈልገው የሚለውን ካለማወቅ ከዛ ደግሞ ያወቅነውን ነገር ፕሮፐርሊ ኮሚኒኬት ካለማድረግ ያመጣ ነው እና ዋት ኢዝ ዘ ዋን ቲንግ ብላችሁ ስለዛ አጀንዳ ስለዛ ሀሳብ ራሳችሁን ስጠይቁ ያንን ውስብስብ የሆነውን ያን ብትንትን ያለውን ሀሳባችሁን ወደ አንድ ሲንግል የሆነ አረፍተ ነገር በማምጣት ለሰዎች ኮሚኒኬት ማድረግ ይችላል። ከዛኔ እናንተ ኦርጋናይዝድ ናችሁ፣ ክሊር ነው መልእክታችሁ፣ የምታወራቸው ሰዎች ይረዷቸዋል፣ የምትፈልጉትን ነገር ከዛ ኢንተራክሽን መውሰድ ትችላላችሁ ማለት ነው። አጠር ያለ ቪዲዮ ነው። መሪዎች ከሆናችሁ ቢዝነስ ላይ ያላችሁ ሰዎች ቢል የምታደርጉ የሴልስ ፕሮፌሽናል ማርኬቲንግ ላይ የሚሰሩ ሰዎች ናችሁ፣ ይሄ ቻናል ለእናንተ የተሰራ ለእናንተ የተከፈተ አካውንት ነው። አሁኑ ሰብስክራይብ በማድረግ ቤተሰቡን አሌክስ ነበርኩ። በሌላ ቪዲዮ ውስጥ እንገናኝ።